የማታውቂው ጉዳይ አለ። ከ9ኛ ክፍል ጀምሮ በድብቅ ምንም ምክንያት ሳላሳይ ለ4 ዓመት ያላፈቅርሽ ነበር ሳይሆን አሁንም አፈቅርሻለሁ። ኧረ እባክህ የማትረባ ብታፈቅረኝ ኑሮ ወደዚህ ቤት ይዘኸኝ አትመጣም ነበር። ደግሞ አፉ ሞልቶ አፈቅርሻለሁ ይለኛል። ልክ ነሽ ሀይሚዬ። በዚህ ሰዓት በዚህ ስሜት ውስጥ ነሽ። የምናገራቸውን ቃላት በሙሉ ልትረጅኝ እንደማትረጅኝ ያውቃለሁ። ግን ከልቤ ነው። ከምታስቢው በላይ አፈቅርሻለሁ። አሁን የምነግርሽ ምናልባት ምን በሞት አካል ቀረ ሁሉንም ነገር ልንገራት ብለህ ነው አይደል? ካንተ ጋር የተዋወቅኩባትን ቀን ረግማታለሁ። ጨካኝ ነህ፣ የእውነት ጨካኝ ነህ። ሌላኛይቱ ነፍስ የት ነሽ? ቀንሽ ደርሷል። ታውቂያለሽ ሀይሚዬ፣ እኔ ከአንቺ ጋር ትምህርታችን ተምረን ጨርሰን ተመርቀን ሁልጊዜ በምትመኙ ቤተክርስቲያን ስነ ስርዓት ተጋብተን ቆንጅዬ እንደ ፀሐይ የምታበራ ልክ እንዳንቺ የሚያምሩ አይኖች አሏት በእግዚአብሔር የተባረከች ቆንጅዬ ሴት ልጅ ወልደን አብረን እንኖራለን ብዬ እመኝ ነበር። ግን እኔ ከዚህ ክፉ ቤት የብዙ ሰዎችን ነፍስ፣ የአባቴን ነፍስ፣ የአክስቴን ነፍስ፣ የአባቴን ዘመዶች በሙሉ በዚህ በማይረባ የዘር መንፈስ አጣኋቸው። ደግሞ አሁን አይኔ እያየ ጓደኞችንና የማፈቅራትን ልጅ ልነጠቅ ነው። ሀይሚዬ እባክሽን ይቅርታ አድርጊልኝ፣ እባክሽን ከልቤ ነው። ማኑ አንተ ማነህ? እኔ ጓደኛ ነኝ። እባክህ ክፈትልኝና ልደበቅ። እኔ ውድ ጓደኛ እዚህ እንድሞት ትፈልጋለህ? አይ አልፈልግም። ግን ስልክ ልወቅ። ማን ስሜ? ኧረ ተይ ብሮ በድምፅ እያወቅሽ ድምፅህ የጓደኛዬ ይመስላል። ግን አምኜ እንድከፍት ስልክ መናገር አለ። ስምህ ማን ነው? ስሜ እባክሽ ነግኝ እርዱኝ! በጣም ይሁን! ኧረ ብላችሁኝ!